ፓሪስ ሴን ዠርሜን የአውሮፓ ቻምፒየንስ ሊግ ሻምፒዮን መሆኑን ካረጋገጠበት የአርሰናልና የፓሪስ ሴን ዠርሜን ጨዋታ በኋላ በሁለቱም ቡድኖች መካከል እነማን ምን አሉ የሚለውን በዚህ ቪዲዮ ላይ እንደተለመደው ወደ እናንተ ይዤ ቀርብ ያለው ቪዲዮን ኮፒ ሊንክ እና ሪፖስት ያደርጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። የመድፈኞቹ አለቃ የሆነው ሚኬል አርቴታ ከጨዋታው መጠናቀቂያ በኋላ ምን አይነት ስሜት እየተሰማን ነው ተብሎ ለቀረበለት ጥያቄ ህመም ነው እየተሰማኝ ያለው ሲል መልሷል። ከዚህ በተጨማሪም በዘንድሮው የውድድር ዓመት በአውሮፓ ቻምፒየንስ ሊጉ ምንም አይነት ሽንፈት አልገጠመንም እናም በጨዋታው ላይ ነገራቶች በፈለግነው መንገድ አልሄደልንም ያለ ሲሆን ለፓሪስ ሴን ዠርሜኖች ፔናልቲ ሰጥቷል። ለኛ ግን ማዱኬ ላይ ለተሰራው ጥፋት ፔናልቲ አልተሰጠም። ከዛ በኋላም ወደ ፔናልቲ ሹታት አመራን ሲል መልሷል። ከዚህ በተጨማሪም በጨዋታው ላይ በመለያ ፔናልቲ ሹታውት ላይ እንግዲህ የመድፈኞቹ ተከላካይ የሆነው ጋብሪኤል ማጋሌሽ ስለመሳቱ ተጠይቆ ሚኬል አርቴታ እንደመለሰው ከሆነም እንግዲህ ጋብሪኤል ማጋሌሽ ፔናልቲውን መምታት ፈልጎ ነበረ ሲል ተናግሯል ማለት ነው። ከዚህ በተጨማሪ ሚኬል አርቴታ ሻምፒዮን ስለሆኑት ፓሪስ ሴን ዠርሜኖች እንኳን ደስ አላችሁ ማለት እንደሚፈልግ በተለይም ደግሞ ለአሰልጣኝ ሉዊስ ኤንሪኬ እንኳን ደስ አለህ ማለት እንደሚፈልግ የተናገረ ሲሆን ፒኤስጂ የዓለማችን ምርጡ ቡድን ነው ሲልም አድናቆቱን ገልጾላቸው ከዚህ በተጨማሪ ሚኬል አርቴታ ከዚህ በኋላ ያሉት ቀናቶችን እንዴት ያሳልፋል ተብሎ ለቀረበለት ጥያቄ እንግዲህ ከቤተሰቦቼ ጋር ጊዜን አሳልፋለሁ እናም ደግሞ ወደ ከፍተኛ ደረጃ ሊያደርሰን የሚችሉ ውሳኔዎችን የምወስን ይሆናል ሲል ተደምጧል። ሚኬል አርቴታ አክሎም እንግዲህ እኛ ትልቁን አግኝተናል ብሎ የፕሪሚየር ሊግ ዋንጫ እንዳገኙ ከተናገረ በኋላ ነገር ግን ታላቁን አጥተናል ሲል ተደምጧል ማለት ነው። ከዚህ በተጨማሪ ሌሎች ተጫዋቾች በአርሰናል በኩል እንዲሁም ደግሞ በፓሪስ ሴን ዠርሜን በኩል ያሉ ሰዎች ምን አሉ የሚለውን ከማካፈል በፊት በቴምር ሪል ስቴት የቤት ባለቤት መሆን ይችላልላችሁ። ቴምር ሪል ስቴት በጣም ዘመናዊና ጽድት ያሉ መኖሪያ ቤቶችን እንግዲህ ለተጠቃሚዎች አዘጋጅቶ እናንተን እየጠበቀ ይገኛል። ታላቅ ቅናሽ የቀረበለትን እነዚህን ቤቶችም እንግዲህ ከቴምር ሪል ስቴት በመግዛት የቤት ባለቤት መሆን ትችላላችሁ። አማካኙ ዴክላን ራይስ በጨዋታ ላይ ፔናልቲ ስለሳቱት ኢዜና ማጋሌሽ ተጠይቆም እንግዲህ እኛ እነሱን እንወዳቸዋለን እናም ከጎናቸው ነን። እግር ኳስ ላይ እንደዚህ አይነት ነገሮች ያጋጥማሉ እና እነሱ የመጨረሻ ተጫዋቾች አይደሉም ፔናልቲ በመሳት ያለ ሲሆን ያለ እነሱ የፕሪሚየር ሊግ ዋንጫን ማሳካት አንችልም ሲል ተደምጧል። ፓሪስ ሴን ዠርሜኑ አለቃ አሰልጣኝ ሉዊስ ኤንሪኬ እንደተናገረው ከሆነም እንግዲህ እኛ አመቱ ሙሉ ለተጫወትንበት መንገድ ይሄ ዋንጫ ይገባናል ብዬ አስባለሁ እናም በቀጣይም እዚህ ቦታ ላይ ለመገኘት ጥረት እናደርጋለን። ለምን አይሆንም? እኔ 4 ዋንጫዎችን የአውሮፓ ቻምፒየንስ ሊግ ዋንጫዎችን የማሳካት አቅሙ አለኝ ብዬ አስባለሁ ሲል ተደምጧል። የፒኤስጂው የመሃል ሜዳ አማካኝ ነው ቪቲኒያ ስለ ጨዋታው እንደተናገረው ከሆነ ከእንደዚህ አይነት ቡድኖች ጋር ስትጫወት በጣም ትዕግስተኛ መሆን ይጠበቅብሃል። አርሰናሎች በአንድ የጨዋታ ክፍለ ጊዜ ላይ እየመሩ ነበረ እናም ደግሞ በእያንዳንዱ በሚያገኟቸው የጎል ኪክ እና ፍሪ ኪክ አጋጣሚዎች ጨዋታዎች ላይ ጊዜ ለማጥፋት ጥረት ሲያደርጉ ነበረ ያለ ሲሆን ከዛ ጎን ለጎንም በሎው ብሎክ ነበረ ሲጫወቱ የነበረው ያ ደግሞ በጣም ከባድ ነው። በጣም ትዕግስተኛ መሆን ይጠበቅብሃል ሲል ቪቲኒያ ስለ ጨዋታ ያለውን ሐሳብ ተናግሯል። ለማንኛውም ስለ እነዚህ ሰዎች አስተያየት ምን ትላላችሁ እናንተ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።